አንዱ ጀነት ቃል የተገባለት ይመስል እከሌ ጀሃነም ነው እከሌ እንዲህ ነው እያለ ይፈርጃል ደረጃ መዳቢ ሆኗል ማን አንተ ይሄን ዋስትና ማን ሰጠ የለም እኮ አላህ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መከራው ሲበዛ ፈተናው ሲጠነክር ጫናው ሲበዛባቸው ራሰል ኩፍር የሆኑትና አቡ ጀህልን እነ ወሊድ ኢብኑ ሙጊራን እነ ኡመያ ኢብኑ ኸለፍን እነ ሁየ ኢብኑ አኽጠብና ሌሎችንም ራሰል ኩፍር የሚባሉትን ሰዎች ትልልቆቹ የሚባሉትን ሰባቱን እጃቸውን አንስተው አላህ እንዲገላግላቸው ሲለምኑ ለይሰ ለከ ሚነል አምር ሸይኡን አላቸው አላህ ይሄ አንተ ስራ አይደለም አላቸው አላህ የፈለገውን ይመራል የፈለገውን ያጠማል ይሄ ግን ያንተ ጉዳይ አይደለም አላቸው አላህ ከነብዩ በላይ ያለ ሰለላሁ ዐለይሂ ወሰለም ኢስላም ይሄ ነው ጥንቃቄ የሚፈልግ ዲን ነው ነብዩ ሰለላሁ ዐለይሂ ወሰለም ከአቡ ጣሊብ የበለጠ እስልምናን እንዲይዝ የተመኙት ሰው ነበር ግን አይደለም ኢነከ ላ ተህዲ መን አህበብተ አላቸው አላህ አንተ ስለወደድክ ሰው መምራት አልችልም አላቸው አላህ ያንተ ጉዳይ አይደለም ሐቂቃ እስልምናን እንደ አቡ ጣሊብ እኮ የጠበቀ ሰው አልነበረም እንደ ነብዩ አጎት ግን በሽታ ከለከለችው ለሻሃዳው ያ ሁሉ ዋጋ የከፈለ ሰው በዛ በመከራ ጊዜ في وادي الشعب ابو طالب ያ 3 አመት ማዕቀብ ሲጣልባቸው እኮ ነብዩን ሒማያ ያደረጉት እኮ አቡ ጣሊብ ናቸው ነብዩ ተኝተው ማታ ይመጡና ይቀሰቅሷቸዋል አቡ ጣሊብ ከተኙበት ይቀሰቅሷቸውና ቆም የብን አኺሏቸዋል የወንድሜ ልጅ ተነስ የተኛህበትን ቦታ አውቀው መተው ሊገልጹ ስለሚችሉ ሂድን የመኝታተኛ አንተ መኝታ ላይ ልተኛ ይሏቸዋል ሪሳላውን ጠበቁት ነገር ግን እስልምና ሂዳያ ተከለከሉ አላህ ከለከላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ያሉ ቁል ያ አሚ ላ ኢላሃ ኢላላህ ነው አንዲት ከሊማችን ላ ኢላሃ ኢላላህ ብቻ በልልኝ አላህ ጋር ምንዋገትባት ቃል ብቻ አውጣልኝና አላህ ጋር ልከራከርበት አሏቸው الله كن في تناظر عليك إنك لا تهدي من أحببت ولكن الله يهدي من يشاء أنت سلودك كاتمرة سلت الله تكلكن